ይሄ ቤስት ነው ቆንጆ እቃ ነው ይሄ 150 ብር ነው ሊትሩ 150 ብር ነው ቆንጆ ነው በሳንቲሙ ዲዛይን የተሰራ ነው ይሄ ደግሞ ጎማ የሚባለው ነው ከሱ ትንሽ ሻል ይላል ኳሊቲነቱ ይሄኛውና ይሄ ከለር ነው እንጂ የሚለየው አንድ ነው ኳሊቲነቱ ከዚህ ሻል ይላል ይሄ 170 ብር ነው ሜትሩ ሜትሩ 170 ብር ነው ይሄ አንድ ነው እዚህ ጋር ስንመጣ ደግሞ እነዚህ ሳንቲም የሚባሉት ናቸው የውጪ ነው ይሄ 220 ብር ነው ኳሊቲ እቃ ነው አሪፍ እቃ 20 ብር ሳንቲሙ ነው ከውጪ የሚገባው ነው አሪፍ ነው ይሄ ጠንካራው ነው ሳንቲም የሚባለው ነው እዚህ 20 ብር አንድ ናቸው ከለር በቃ እነዚህ አንድ ነው ምንጣፍ ከለር ነው እንጂ ዋጋው አንድ ነው እነዚህ መጋረጃ እነዚህ ላይ ያሉ 3 ሜትርም አለ 4 ሜትርም አለ ጥራትም ይላል ዲዛይን ያላቸው ይሄ አሁን 1200 ብር ነው 1200 ብር ነው ይሄ 3 ሜትር ነው ዲዛይን አለው ከላይም ዲዛይን ስላለው ቆንጆ እቃ ነው ከለርም አለ 1200 ብር ነው ይሄ 3 ሜትር ነው ሌዘር ነው ውስጡ ቆንጆ እቃ ነው ቆንጆ እቃ ነው ይሄ 1008 ነው ቆንጆ እቃ ነው ሁለት ፍሬ ነው ተካፋች ነው ተካፋች ነው 1800 ቆንጆ እቃ ውስጡ ራሱ ቱርክ ነው ምንጣፍ ስጋጃ ቱርክ ነው የሚለው ጽሁፉም ራሱ አለ ውስጡ ላይ ይሄ 3 በ2 ይባላል ሳይዙ 3 በ2 2350 ብር 350 ብር እና እዚህ ስንመጣ ብርድ ልብስ ነው የምናገኘው ብርድ ልብስ ነው ቆንጆ ብርድ ልብስ ናቸው ደብል ፌስ ናቸው ደብል ፌስ ናቸው ቱርክ ነው ቱርክ ነው ደብል ፌስ ነው ቆንጆ ነው ዋጋው ይሄ 1950 ብር 1950 ብር ይሄ አንድ ነው ከለር ነው እነዚህ በሙሉ አንድ ናቸው ከለር ነው እንጂ አንድ ነው ማለት አንድ ማለት ነው እና እዚህ ጋር ደብል ፌስ 1950 ኩምቱ ኮፊ ዲበሰገለፈ ሸንተማቸው እዚህ ትመጣለህ እነዚህ አልጋ ልብስ ናቸው አልጋ ልብስ ነው ቆንጆ ነገር ናቸው ትራስ ጨርቅ ሁለት ትራስ ጨርቅ አለው ውስጡ ላይ ሁለት ትራስ ጨርቅ አለው 1350 ብር 1350 ብር ኩምቱ ኮፊ ዲበሰዲቲ ሸንተማ እና ይሄ አለ ያልጋ ልብስ ነው ደብል ነው ይሄ ያልጋ ልብስ ነው ይታወቃል ሰፊ ነው ይሄ ደግሞ ኮምፈርት ነው ከዱባይ የሚገባ ነው አንድ ፍሬ ነው ከዱባይ የሚገባ ቆንጆ ነው 240 በ220 ነው ሳይዙ ቆንጆ ነገር ነው 2100 ብር 100 ብር ውስጡ ፈርም አለው ቆንጆ ነገር ነው እዚህ እንመጣለን እነዚህ ከነዚህ አነስተኞቹ ናቸው ማለት እንደ ሲንግል ነው እንደ ሲንግል ነው ሲንግል ሳይሆን ደብል ሆኖ ሳይዙ አነስተኛ ነው ጥራትም አነስተኛ ነው ለምሳሌ ስንት ኪሎ ይሄ 6 ኪሎ ነው የሚባለው ይሄ 12 ኪሎ ይሄ 6 ኪሎ ስንት ነው 1100 ብር 1100 ብር ከለር አለው እንደፈለክ እዚህ ላይ እንወጣለን ኮምፈርት ነው የምናገኘው እንዳለ ኮምፈርት ናቸው ውስጡ ላይ አንሶላ አለው ትራስ ጨርቅ አለው አንድ አንሶላ ሁለት ትራስ ጨርቅ አለው ራሱ ኮምፈርት ነው 240 በ220 ነው እነዚህ ኮምፈርት ናቸው ቆንጆ ኮምፈርት ናቸው ምርጥ ማለት ነው አሪፍ የሚባሉት ናቸው ስንት ነው እነዚህ ዋጋው ይሄ አይነት አላቸው ያው በአይነታቸው አይነት ይሄ ልንገርህ ይሄ 1650 ብር 1650 ብር ኮፊ ዲበጃፊ ሸንተማ ምን አለ ውስጡ ትራስ ጨርቅ አለው አንድ አንሶ ሁለት ትራስ ጨርቅና አንድ አንሶላ አለው ይሄኛው ሲላውስ የላው አንድ ናቸው እንዳለ ይሄ ግን ይለያል ይሄ ከዱባይ የሚገባ ነው ዋጋው ይሄኛው ራሱ ይሄ ዋጋውስ ይሄ 1000 እንዳለ 1000 በቃ እንዳለ 1550 1150 ብር 1150 ብር ግን እዚህ ጋር የሚለያል ይሄና ይሄ ይለያል ይሄ ከዱባይ የሚገቡ ናቸው ሁለቱ እነዚህ ሁለቱ ከዱባይ አንሶላ ሁለት አንሶላ እና ኮምፈርት ራሱ ነው ይሄ እና ይሄ 2150 ብር
2150 ብር 50 ብር 2150 ብር 50 ብር ይሄ ኦኬ እንደነ ውስጥ አሪፍ ነው ውስጡ አሪፍ ነው ቆንጆ እቃ ነው ሰፊ ነው ዲዛይንም አለው ኦኬ ዘናለ እዚህ ስንመጣ ደግሞ ይሄ ነው ይለያል ያልኩ ይሄ ቆንጆ እቃ ነው አንድ አንሶላ አለው ሁለት ራስ ጨርቅና ኮምፈርት ለራሱ ነው ፈርም ይባለው ነው ኦኬ 240 በ220 ነው ሳይዙ ኦኬ ከዱባይ ነው የሚመጣው 2850 ብር 2850 ብር ኦኬ ኩመለ ማፊ ይበሰደት ሸንተማ ኦኬ የላኛው ያም ነው አንድ ናቸው ቅድም የነገርኩ እዚህ ፍራሽ ጋር ነው እሺ ይሄ ፍራሽ ወገቡ ለሚያመው ሰው የሚሆነው ደረቅ ነው ቆንጆ ፍራሽ ነው ወገቡ የሚያመው ሰው የሚሆነው ምንም ይሆን አይደለም ቆንጆ ፍራሽ ነው ይሄኛው አይሰም ወገብ አያሳምም ለወገብ ህመምተኛ ተብሎ የሚመጣ ነው ኦኬ ቆንጆ ፍራሽ ነው 12000 ብር 12000 ብር ኮሞ ለማቹ ትልቅ ነው ሜትር ከ20 ነው ሜትር ከ20 በ20 ቲክነስ ነው ኦኬ እና በቃ ለወገብ ህመምተኛ የሚመጣ ነው ኦኬ እዚህ ጋር እንምጣ እነዚህ መለስተኛ የሚባሉ ናቸው አነስተኛ ሆኖ ያው ቆንጆ ከሚባሉት መሃል አንዶቹ እነሱ ናቸው ዋጋቸው 3000 ብር ነው 3000 ብር ኦኬ እነዚህ ቆንጆ ፍራሾች ናቸው ድሪም የሚባሉት ናቸው ድሪም ሲሙራሱ ደስ ይላል ድሪም ነው ኦኬ እና የሚመጣው አሁን ይሄ 4500 ብር ነው የሚሸጠው ቲክነሱ በ16 ነው በ16 ነው ቲክነሱ ይሄም ቆንጆ ፍራሽ ነው ከዚህኛው ይሄ የወገብ ህመምተኛ ስለሆነ ይሄ ቆንጆ ፍራሽ ነው ኦኬ የኛው ስንት ነው 4500 በዛ ትልቅ ነው ሜትር ከ20 ነው ሳይዙ ሜትር ከ20 በ16 ቲክነስ ኦኬ እነዚህ ከዚህ አንድ ናቸው 3000 ብር ናቸው እነዚህ 3000 ብር እዚህ እንምጣ ይሄ ቆንጆ ነው ድሪም ያልኩ ነው ቲክነሱ ሰፋ የሚለው ነው ከዛኛው ሰፋ ይላል 5000 ብር ነው ዋጋው ድሪም ነው ኤምድኔት ነው ቱርክ ነው ይሄ ከእንትን ነው ከቱርክ ነው ከጀርመን ተሰርቶ ከቱርክ ነው የሚመጣው ኦኬ ከቱርክ ኦኬ ቱርካዊ ነው ይሄ እኛው ዋጋ ስንት ነው 5000 ብር 5000 ብር ነው ግን ምርጥ ቃ ነው ምርጥ ፍራሽ ነው ሜትሩ ከ90 ነው ሜትር ከ90 ጎኑ ሜትር ከ20 በ20 ነው ቆንጆ ፍራሽ ነው ኦኬ 5000 ብር 5000 ኦኬ ይሄ ሜትር ከ20 በ24 ቲክነስ ነው ቆንጆ ፍራሽ ነው ኦኬ 4900 ብር 4900 ብር ቲክነሱ በ24 ነው ኦኬ ኮማ አፍሪ ፊት ይበሰጋል ኦኬ ግን ማሪፍ ነው አሪፍ ፍራሽ አራሳም ቆንጆ ፍራሽ ነው ለአልጋ ተብሎ የተሰራ እዚህ እንምጣ ኦኬ እሺ ይሄ ቆንጆ ፍራሽ ነው ኮሎምቢያ የሚባለው ነው በጣም ምርጥ ፍራሽ ነው ሜትር ከ50 ነው ቲክነሱ በ20 ነው ቲክነሱ በ20 ስለሆነ ቆንጆ ፍራሽ ስለሆነ ይሄ 6000 ብር ሜትር ከ50 በሜትር ከ90 ቲክነስ በ20 ነው ቆንጆ ፍራሽ ለምሳሌ የላይኛው ከተበላሸ መቀየር ይችላል ጨርቁ ይቀየራል ይቀየራል ጨርቁ ደግሞ በስታንዳርዱ የጠበቀ ነው ቆንጆ እቃ ነው ሲሰራ እንዳይበላሽ ተደርጎ ነው የሚሰራው ውድም ነገር ስለሆነ ጨርቁን ኳሊቲ ነገር ነው እንደነዚህ አይደለም ኳሊቲ እቃ ነው ስለዚህ ስንት ነው ይሄ 6000 ብር እዚህ እንመጣለን ይሄ ሱፐር ፎም ይላል ይሄ ሱፐር ፎም ነው ቆንጆ ነው ኢትዮጵያ ውስጥ ነው የሚሰራው ቲክነሱ በ24 ነው ሜትር ከ90 ነው ጎኑ ቆንጆ ፍራሽ ነው ይሄ 4900 ብር 4900 ብር ግን ይሄ የሀገራችን ምርት ነው አሪፍ ነው የሀገራችን ምርት ሆኖ ቆንጆ ፍራሽ ነው ኳሊቲ ነው በ24 ነው ቲክነሱ ትልቅ ነው ቲክነሱ በ24 ነው ኦኬ በዚህ ስፋቱ 24 ነው ጎኑ ደግሞ ሜትር ከ50 ነው እዚህ እንመጣለን ይሄ እንመጣለን ሳይዙ አንድ ነው ቲክነሱ ነው የሚያንሰው እና የኢትዮጵያ የሀገራችን ምርት ነው ሁለቱም እንደዛ ነው የሀገራችን ምርት ነው ግን የሚያንሰው ቲክነሱ ነው ካምፓኒ አንድ ነው ካምፓኒው አንድ ነው ይሄ ሱፐር ፎም ነው ይሄ ጌጥ ኤክስትራ ነው ቆንጆ ፍራሽ ነው አሉ ከሚባሉት ቆንጆ ነው ዋጋው 4450 ብር ይሄኛው ቆንጆ 4450 ብር ኩማ አፍሪፊ ሸንተማ ይሄ 4900 ብር ቲክነሱ በ24 ስለሆነ ዲፈረንት አላቸው ቲክነሱ ላይ ማለት ኮማ አፍሪፊ ይበሰጋል ኦኬ ታንክ ዩ ይሄ ትራዞ ትራስ ጨርቅ ነው ኦኬ ይሄኛው ትራስ ጨርቅ ነው ስንት ነው ዋጋው 250 ብር እዚህ ነው ስራ
ኢትዮጵያ ውስጥ ነው የሚሰራው። ይሄ ቆንጆ እቃ ነው፣ ኳሊቲ ነው፣ በሀገራችን የሚመረት ነው፣ በእጅ የሚሰራ ስለሆነ የትራስ ጨርቅ ነው። ቆንጆ አድርጎ ነው የሚሰሩት በመጅሊስ ዲዛይን። ቆንጆ እቃ ነው። ውስጡ ራሱ ብታየው ግልባጭው በጣም ነው የሚያምረው። አሪፍ ነው፣ ስታንዳርዱ የጠበቀ ነው፣ እንደ ሌሎቹ አይደለም። ቆንጆ ነው። ዋጋው 250 ብር ነው። 250 ብር የኔ ደንበኛ እዚህ መጡ ትቀነሳለህ? ይቀነሳል፣ ችግር የለው፣ አስተያየት ይደረጋል። እሺ ትራስ፣ ይሄ ቆንጆ ትራስ ነው። ከውጭ የሚገባው ነው፣ ጉድ የሚባለው ነው። ይሄ አሪፍ ነው። 250 ብር ነው። 250 ብር ነው። የላባ የሚባለው ነው ለአንገት። አስተያየት ይደረጋል፣ ችግር የለውም። ለከስተመር አስተያየት እናደርጋለን። ዋጋው 250 ብር ነው። ቆንጆ ትራስ ነው አሉ ከሚባሉት አሪፉ ነው። 250 ብር ይሄ ፎጣ ነው የሚባለው። ለብርድ የሚለበስ ነው። ቤት ውስጥ የሚለበስ ነው። ቆንጆ ፎጣ ነው። ቆንጆ ፎጣ ነው። ይሄ የቱርክ ነው፣ ከውጭ የሚመረተው ነው፣ የሀገር ውስጥ አይደለም። አሪፍ ነው። ሙቀትም አለው፣ ሳይዝም አለው፣ ከለር አለው። ቆንጆ ፎጣ ነው። 350 ብር ነው። 350 ብር። አይነት አላቸው። በትልቅነቱ ይጨምራል፣ በትንሽነቱ ይቀንሳል። ሜትሩ 2 ከ40 በ2 ከ20 በ2 ከ20 ትልቅም አለው። ሜትር ከ60 በሜትር ከ50 አለ። አይነት አላቸው። ከለሮቹ እነዚህ ናቸው። ሌሎችም እናመጣለን፣ ችግር የለውም። ግን በደንብ የኔ ለኔ ደንበኞቹ በደንብ አስተያየት አደርጋለሁ፣ ችግር የለውም። ታንክ ዩ። አመሰግናለሁ። እናመሰግናለን። ችግር የለውም።